በቅድሚያ እንኳን ለፋሲካ በዓል አደረሳችሁ እያልኩኝ ውድ የቻናሌ ቤተሰቦች እንዲሁም ውድ የአገሬ ልጆች ዛሬ ይዤላችሁ የመጣሁት የሰሊጥ ዘይት ነው። በአሁኑ ሰዓት እንደምታውቁት የዘይቶች አይነት ነው በሽታን የሚጥል ብዬ ነው የማስበው። እኔ ከተሳሳትኩኝ አርሙኝ። ያው ዛሬ የሰሊጥ ዘይት ለጤናችን እጅግ በጣም ከመጥቀሙ አልፎ ለፀጉራችን፣ ለከንፈሮቻችን፣ ለገላችን ለብዙ ነገር እንጠቀምበታለን እና ይችን አጭር ቪዲዮ ይዤላችሁ መጥቻለሁ። ይህንን ዘይት የሰራሁት በማሽን ነው። ማሽን የሌላችሁ ደግሞ እንዴት አድርጌ ካለ ማሽን እንደምጨምቅላችሁ ወይም ጨምቄ እንደማሳያችሁ ኮሜንት ላይ ጻፉልኝ። እንደምታውቁት ብዙ አይነት ዘይቶች ሰራለሁኝ እኔ ወይም እጨምቃለሁኝ በማሽንም ማሽን ለሌለን ደግሞ ካለ ማሽን እና ይህንን ቪዲዮ እንደሚጠቅማችሁ ተስፋ አለኝ። መቼስ ውዶቼ ይህን ማሽን መግዛት የምትችሉ እባካችሁ ግዙ። ለእውነት ብዙ ነገር ትጠቀሙበታላችሁ። ለሽያጭ የምትፈልጉ ትሰሩበታላችሁ። ያው ኮሬንቲ ትንሽ ችግር ከሌለባችሁ ማለቴ ነው። ያው ይሄን የመሰለ ዘይት እንዴት አድርጌ እንደጨመቅኩ ላሳያችሁ። ማሽኑ ይሄንን ነው፣ ወይም ስሙ ስለማላውቀው ይቅርታ አድርጉልኝ። ይሄ ማሽን የገዛሁት ከአማዞን ነው እና ለመግዛት የምትፈልጉ ሰዎች የዘይት መጭመቂያ ማሽን ካላችሁ ብዙ አይነት ማሽን አለ። ይች አነስተኛ ባለፈ ጊዜ አሳይቻለሁ፣ ይሁን ጊዜ አሳያለሁ። ይሄው እንዲህ አድርገን መጀመሪያ የምናደርገው ሰሊጡን ጥቁርም ከፈለጋችሁ ነጩም እናምሰዋለን ሳናሳረር። ሰሊጡ እስከ 5 ድረስ ማሽኑ ማጋል ያስፈልገናል። ለኩሻዋለሁኝ 200 ያው እንደምታዩት ከሆነ በኋላ ከዛ ቀስ በቀስ እያረግን ሰሊጡን ወይም የምትፈልጉት ነገር እያረጋችሁ መፍጨት ትችላላችሁ ውዶቼ። ይኸው እንደምታዩት ከታች ዘይት ይወጣል። ከዛ ደግሞ በዛኛው በኩል ደግሞ ጭማቂው ማለት ነው ይወጣል። ይኸው እንደምታዩት ይሄ የተጨመቀው ነው። ይሄንን የምጠቀመው እኔ ለማዳበሪያነት ወይም ለአትክልት ቦታ ነው የማደርገው።
ለከብትም ይሰጣል። እኔ ከብቶች ስለሌለኝ ነው። ያውላችሁ ማሽኑን አሁን አጥፍቼ ዘይቱን እቃ ላይ እንገለብጥና እንዲያድር እንተወዋለን። በነጋታው ዘይቱ እንደዚህ ሆኖልኛል። ከታች ያው አተላው ዘቅጧል። ከዛ ንጹህ ጠርሙዝ ላይ እናንቆረቆረዋለን። እዚህ ላይ ውዶቼ በጣም ቆንጆ ዘይት ነው የማልጠቀምበት። ያው በሰላጣም በምግብነትም በብዙ ነገር እየተጠቀምኩ ነው ያለሁት። በፀጉሬ ደግሞ ጀምሬያለሁኝ። ውጤቱ በሌላ ጊዜ ነግራቸዋለሁኝ። ያው እንደምታውቁት ፀጉሬም እየተመለሰልኝ ያለው እና ተጠቀሙ። ለገላችሁም ለሁሉ ነገር ትጠቀሙበታላችሁ ውዶቼ። ይሄንን ቪዲዮ ከወደዳችሁት ላይክ፣ ሼር በማድረግ አሳዩ፣ ተጠቀሙ። ቅድም እንዳልኳችሁ ማሽን ለሌላችሁ ደግሞ ኮሜንት ጻፉልኝ፣ ካለ ማሽን እጨምቅላችኋለሁ። ጊዜያችሁን ወስዳችሁ ለምትመለከቱልኝ ለሁሉ ነገር ለምታበረታቱኝ አብሮነታችሁ አይለየኝ እያልኩኝ አዲስ ለምትመጡ ደግሞ እንኳን ደህና መጣችሁ። ሰብስክራይብ ሳታደርጉ ደግሞ ለምትመለከቱ ውዶቼ ሰብስክራይብ በማድረግ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቀን፣ መልካም በዓል፣ መልካም ጊዜ ይሁንላችሁ። ቻው ቻው።